እስቲ ስሙልኝ ኤርትራ ጋር ጦርነት ገብቶ በሱ ካልኩሌሽን ያው አረቦቹ ከጀርባ ስላሉ አሰብና ቀይ ባህርን ተቆጣጥሮ የኤደን ጎልፍ የሚባለውን የራሱ አድርጎ 80% የዓለም ትሬዲንግ የሚመላለስበትን ተቆጣጥሮ he want to be powerful the minute ሱን ኮንከር ያደረገለት ጀለብያ ወጥቶ ለብሶ አላህ አክበር ነው የሚለው አብይንም አጥፍቶ አህመድ አሊ ነው የሚባለው ስሙ ከዛ ንጉስ ነው የሚሆነው እንግዲህ ትንቢቱ ነው ክብራትና ክብራን ወዳጆች ጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህርን ወደብ በእጃቸው ካስገቡ በኋላ አሰብን ከያዙ በኋላ ያንን ነገር ልክ እንዳሳኩ አላሁ አክበር ማለት ይጀምራሉ ታዲያ ምን ችግር አለ በነገራችን ምን ችግር አለ አላሁ አክበር ጻፉልኝ በመድኃኒዓለም ሁላችሁም ጻፉ እስላም ክርስቲያን ሳትሉ አላሁ አክበር ብላችሁ ጻፉ ክብራትና ክብራን ወዳጆች ምን እንዳትሆኝ ነው አላሁ አክበር የተባለ እንደሆነ አላሁ አክበር ማለት ነውር አደረግሽው እንዴ እግዚአብሔር ይክበር እኮ ማለት ነው እናቱ እንዴ ቋንቋ ለምን ተቀየረ ነው እንዴ እግዚአብሔር ይክበር አይደለ እንዴ ሉባባ እስቲ ንገሪ ሉባባው ሴት ሉባባ ይሳቃላችሁ አይደለ አረ እዚህ ጋር ከዚች ሴትዮ ጋር እኩል የሆነች አንድ ትንኝ በጣም አስቸግራኛለች እንዴ ምንድነው እሱ እናቴ እንዴ ለምን በእጄ ለመጥፋት ፈለግሽ ምን ነው